አሰላሙ አለይኩም ወራህመቱላህ ወበረካቱ። ሰላም እንደምን አላችሁ? ውድ የአቡ ሰሚር የዩቲዩብ ቻናል ተከታዮች በሙሉ ሰላም ብያለሁ። በመጀመሪያ ይህንን ቪዲዮ ሰብስክራይብ፣ ሼር እና ኮሜንት በማድረግ ጀምሩት። ዛሬ የመጣሁት በአዲስ ቪዲዮ ነው። አዲስ ነገር ይዤላችሁ መጥቻለሁ። ምን መሰላችሁ? በስራ ቦታ ላይ አስቸጋሪ የሆነባችሁን ነገር ዛሬ አንድ መፍትሄ ይዤለት መጥቻለሁ። ይሄ መፍትሄ ምንድነው? በተለይ በመኪና ማጠብ ላይ የተሰማራችሁ ጓደኞቼ ይጠቅማችኋል ብዬ ያሰብኩትን ቪዲዮ ነው ይዤላችሁ የመጣሁት። ገብቷችኋል? እና ይሄ ምንድን መሰላችሁ? የአንድ የመኪና ማጠቢያ ማሽን አለ። ገብቷችኋል? በፈለጋችሁበት ቦታ መንቀሳቀስ መሄድ የሚችል ስትሄዱ ይዛችሁት መሄድ የምትችሉ በየቦታው በምትንቀሳቀሱበት ቦታ ይዛችሁ ሄዳችሁ የምትፈልጉትን መኪና አጥባችሁ መለሳችሁ ወደ ቤታችሁ ይዛችሁት የምትገቡ ተንቀሳቃሽ የመኪና ማጠቢያ ማሽን ነው። ገብቷችኋል? እና ምን መሰላችሁ? ይሄ ማሽን ቀላል ነው፣ ዋጋውም ቀላል ነው። ግን ከብዙ ድካም ያቀላል ብዬ ያሰብኩትን ነገር ነው። ገብቷችኋል? በጣም ነው ድካም ያቀላው። ከዚህ በፊት በእጃቸው የምታጥቡት የነበረው መኪና በቀን ቢያንስ 2-3 መኪና የምታጥቡትን ዛሬ 4-5 መኪና ማጠብ ይቻላል በዚህ ማሽን ማለት ነው። እና ይሄ ማሽን እኔ ቪዲዮውን ሰርቼዋለሁ። የቪዲዮውን አይታችሁ ይሄ ማሽን ከጠቀማችሁ ማለት ነው እኔ ጋር ኮንታክት አድርጉኝና ማሽኑን እንድትገዙ አደርጋችኋለሁ ማለት ነው። ምንም ችግር የለውም። ማንኛውም ቦታ ልታገኙ ትችላላችሁ። ስለዚህ የራሱ የሳሙና ምርጫ አለው። ተቀያያሪ ነገሮች አሉት፣ አብሮ የሚቀያየሩ የውሃ መጨመሪያ፣ ማብዣ፣ መቀነሻ አለው። ስለዚህ ብትገዙት ጥሩ ነገር ነው ብዬ ያሰብኩትን ነገር ነው ያመጣሁላችሁ። ድካም ያቀልላችኋል። እና ስለዚህ ለማንኛውም ቪዲዮ ስላለ ወደ ቪዲዮው እንሂድ። ቪዲዮውን አይታችሁ ያው የሚጠቅማችሁ ከሆነ በኮሜንት አሳውቁኝ፣ ምንም ችግር የለውም። እና ለማንኛውም ይህንን ቪዲዮ ሰብስክራይብ እያደረጋችሁ ላይክ፣ ሼር እና ኮሜንት እንዳይለያችሁ። ወደ ቪዲዮው እንሂድ።